ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ አርዕስተ ዜና። ከቡግና ወረዳ የብልጽግና ጦር ተደመሰሰ። ከዩናይትድ አረብ ኤሚሬት በተውሶ የመጡት የጦር ሄሊኮፕተሮች በ120,000 ኪራይ እንደመጡ ተሰማ። በቀን 19/4/2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር እና የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ሜጀር ጄኔራል ውባንታ አባተ ኮር በልዩ ወንድማዊ ጥምረትና ወንድማዊ አንድነት ከቡግና ወረዳ ወደ ብርኮ የሚባል ልዩ ቦታ ላይ ሊያፈን የመጣውን ጠላት ታፍኖ አብዛኛው ጠላት የያዘውን ተቀብለውት ላይመለስ ከወዲያኛው ሸኝተውታል። ከጠዋቱ 4 ሰዓት እስከ 10 ሰዓት ድረስ በወሰደው አውደ ውጊያ ጠላት የሰው ኃይሉን በጣም ያጣበት፣ በርካታ ክላሽ ብሬንና ተተኳሹን እንዲሁም የክፍለ ጦር የሰው ኃይል አመራር ተመቶ የተማረከበትና ቅስሙ የተሰበረበት የተቀናጀ ሁለቱ ኮሮች የቅንጅት ውጊያ ያደረጉበት ነበር። የላስታ አናብስቶችና የጎንደር አንበሶች በቤተ አማራ ምድር ላይ ያሳዩት ተጋድሎ በቤተ አማራ ሰማይ ስር ብዙ አሳምነው በጎንደር ብዙ የቴዎድሮስ እንዳለ ያሳዩበት ድንቅ ውጊያ ጥበብ የታየበት፣ ከባድ አይሰበሩም የተባሉ ምሽጎች የተሰበሩበት ነበረ። በዚህ ውጊያ ጠላትን ከከሰረበት እኛም ያተረፍንበት ሻለቃ ሀብቴ ወልዴ ወይም ትልቁ ልጆች እና የዋርካው ሰራዊት አባላት በጥብቅ በደም የታሳሰሩበት ልዩ ግዳጅ ነበር። በሌላኛው ዘገባችን አብይ አህመድ በፎከረበት የአየር ኃይል ትርኢት ላይ የዩናይትድ አረብ ኤሚሬት የጦር ሄሊኮፕተሮችና ጀቶች በተውሶ መጥተው ትርኢት እንዳሳዩም ተሰምቷል። በዚህ በባለቤትነታቸው የዩናይትድ አረብ ኤሚሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በደብረ ዘይት ሀረር ሜዳ አየር ኃይል መታየታቸውም ታውቋል። በዋዜማው ምሽት ደግሞ ከቻይና ለ10 ደቂቃ $120,000 ከፍሎ በተከራያቸው ድሮኖች ሰማያዊ የኛ ነው ብሎ ማጻፉም አይዘነጋም። ኦህዴድ መራሹ ነውረኛ ብልጽግና ቡድን ሰማያዊም የኛ ነው በሚል ሀሰተኛ ዲስኩር ባሰማበት ወቅት በተመሳሳይ በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጦር የኢትዮጵያን የአየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙንም በዕለቱ ጣቢያችን መዘገቡም አይዘነጋም። አብይ አህመድ ሀገሪቱን የጎረቤት ሀገራት መንግስታት ተቀናቃኝ የሆኑ ኃይሎች ማሰልጠኛ ጣቢያ ካደረጋትም ቆይቷል። በአብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃቱን የፈጸመው ተቀናቃኝ የሆነው በሀምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸው አካባቢዎች ላይ መሆኑን ምንጮቻችን አክለውም ገልጸዋል። ጥቃቱ የተፈጸመው ጥር 15 2018 ከሳምንት በፊትም ተመሳሳይ የሆነ ጥቃት ተፈጽሞ እንደነበርም ተገልጿል። የሱዳን መንግስት የጦር የኢትዮጵያን ክልል ጥሶ በመግባት ጥቃት በፈጸመበት ወቅት ነውረኛው የብልጽግና አገዛዝ ደግሞ ከአረብ ሀገራትና ከቻይና ከነ አብራሪዎቻቸው ባስመጣቸው የጦር ጀቶች እንዲሁም ድሮኖች ሰማያዊ የኛ ነው በሚል ሀሰተኛ ዲስኩር እያስተጋባ ውሏል። የኢትዮጵያ ሰማይ በጎረቤት ሀገር ያሉ ታጣቂዎች ድሮኖቻቸው እንዲሁም የጎረቤት ሀገራት መንግስት የጦር ጀቶችና የሰው አልባ አውሮፕላኖች ያለ ከልካይ በኢትዮጵያ ሰማይ እየተሽከረከሩ ህዝቡን በቦምብ አረር የሚገድሉበት ከሆነ ዓመታት ተቆጥረዋል። እውነትና ንጋት እያደር ይጠራል ነውና የአበባው ብሂል አብይ አህመድና ቡድኑ ሰማያዊ የኛ ነው በሚል ዲስኩር ባሰሙት የአየር ኃይል ትርኢት ላይ ባለቤትነታቸው ዩናይትድ አረብ ኤሚሬት የሆኑ 6 የጦር ሄሊኮፕተሮችና 6 የጦር ጀቶች በተውሶ መጥተው ትርኢት እንዳሳዩ ዘገባዎች መውጣት ጀምረዋል። በዋዜማው ምሽት ደግሞ ሰማያዊ የኛ ነው በሚል ጽሑፍና የአብይ አህመድ ምስል ሲያሳዩ የነበሩ ድሮኖች የቻይና መንግስት እንደሆኑና ለ10 ደቂቃ $120,000 የኪራይ ክፍያ እየተከፈለባቸው ናቸውም ተብሏል።